አኪላስ የግብፃውያኑን አስማት ሲመለከት ቆይቶ የራሱ ፋንታ ሲደርስ ብድግ ይልና ዙፋኑ ላይ ተቀምጦ ወደሚያወዳድረው ፈርዖን በክብር እጅ ነስቶ ወደ ህዝቡ ይዞራል። የግብፅ አስማተኞች ያረጉትን አይተናል፣ ከባቢሎን የመጡትንም ያሳዩትን ጥበብ ተመልክተናል አለ አኪላስ እየተንጎማለለ። ሁሉም ያረጉትን በማድረግ አሳያለሁ። ይህን ጊዜ ከተሰበሰበው ህዝብ መሃል ጉርምርምታ ይሰማል። አያደርገውም። ግማሹ ይሳለቅ፣ ሳቅ ያመልጠዋል። አኪላስ ጉርምርምታው እስኪያባራ ጠብቆ ቀጠለ። እነርሱ ያደረጉትን ካላሳየሁ ፍትህና ርትዕ በፊቱ በሆነው ፈርዖኖች ፊት አንገቴ ይቀላል አለ። ሁሉም ትንፋሹን ያዘ። ፈርዖኑም ቃል የገባውን ለማድረግ ቃል ገብቶ አኪላስ ትርኢቱ እንዲቀጥል ያዛል። ኢትዮጵያዊው አኪላስ ወዲያውኑ በሬ ዋጠ ወደሚመስል ከዚህ በፊት ታይቶ ወደማይታወቅ ዘንዶነት ተለወጠ። ህዝብ በድንጋጤ ሲርበተበት እንደገና ወደ ሰውነት ይለወጣል። ጭብጨባው አላባራም። ቀጥሎ ወደሚንቦገቦግ እሳት ነበልባል፣ ቀጥሎ ወደ ውሃነት፣ ቀጥሎ ወደ ጉምነት፣ ቀጥሎ የንጉሱን ድንኳን ወደ ነቀሰ ንፋስነት፣ ቀጥሎ ፍሬው ወዳንዠረገገ ዛፍነት፣ ቀጥሎ ይህን ሁሉ አድርጎ ሲጨርስ ለንጉሱ የክብር ሰላምታውን ሰጥቶ ባለበት ይቆማል። ጭብጨባው አላባራ ይላል። ንጉሱ ሳይቀር ቆሞ እያጨበጨበለት ነበር። እስካሁን ያሳዩአችሁን የግብፅና የባቢሎን ጥበበኞችም ያደርጉታል። ልዩነቱ መጠኑ ነው። ቀጥሎ የማደርገውን ግን ማንም አያደርገውም ሲል ተናገረ። አኪላስ ከለበሰው ካባ ኪስ ውስጥ ጥቅል እያወጣ በዚህ ጥቅል ውስጥ ያለውን ጽሑፍ ጥቅሉን ሳልፈታ አነበዋለሁ። ይህንን የሚያነብ ካለ ተሸነፍኩ በማት የታሸገውን ጥቅል እያሳየ ተናገረ። የራስን ጥቅልማ በቃል አጥንተ ስለሚሆን ማንም አያምንህም ሲሉ ንጉሱ ለውድድር የቀረበውን ጥበብ አጣጣሉ። ንጉሥ ሆይ ይህ ጥቅል ፈትቼ አንብቤው አላቅም። ሆኖም ይህ የሚያጠራጥር ከሆነ የፈለጉትን ጥቅል ሊያስመጡና በራስዎ እጅ ያዙ። አንድም ቃል ሳላጓድል አነብሎታለሁ። ይህን ሌላ ሰው ማድረግ ከቻለ ተረትቼ እስከ ውርደቴ ወደ ሀገር ይመለሳለሁ። ንጉሱ በቤተ መንግስታቸው ውስጥ በሚስጥር ተቀብረው የኖሩትን ጥቅሎች አስመጡ። አኪላስ ሁሉንም ጥቅሎች አንድ ባንድ አንበለበለ። ከእርሱ በቀር አንድም ጥቅሉን ሳይፈታ ለማንበብ ጥበብ የነበረው አስማተኛ ከግብፅም ከባቢሎንም አልተገኘም። ለአኪላስ ድል የቀለጠ ግብዣ ተደርጎ ወደ ሀገሩ በክብር ለመሸኘት የመጓጓዣ ግመል ቀረበለት። ሽፍታ እንዳያጠቃውም ሸኚ ወታደር ተዘጋጀለት። እርሱ ግን ስለቀረበለት ነገር ሁሉ አመስግኖ ወዲያውኑ ጥርት ካለው የግብፅ በረሃ ሰማይ ላይ ደመና ጠራ። ወዲያውኑም ደመናው አኪላስን ጠቀለለው። በከፍተኛ ንጹሕታም ወደ ኢትዮጵያ ጉዞ ቀጠለ። ይህን የመሰለው ዕውቀት ምርቱ ከግርዱ ሳይለይ ከመውደሙ በፊት በታሪክ የተመዘገቡ የጥበብ እልቂቶች ነበሩ። ሩቅ ሳንሄድ ከ300 ዓመታት በፊት ገደማ በጎንደር ነገስታት ዘመን የጠቢቡ እስክንድር ታሪክ ተመዝግቦ እንደሚገኝ ማንም የሚያስታውሰው ነው። ጠቢቡ እስክንድር ከንጉሱ ማዕድ እጁን ሲሰድ ማንም አያየውም ነበር። በዕፀ መሰውሩ አያሌ ድንቃ ድንቆችንም አድርጓል። የንጉሱን ሚስት ይዞ በመኮብለል በጣና ሐይቅ ውስጥ በምትገኝ አንዲት ደሴት እንደገባ ተመዝግቧል። የንጉሱ ወታደሮች ተከታትለው ሲደርሱበት ደሴቲቷን ሰውሯታል። የተዋናይ ጥበብም አይዘነጋም። ሆኖም አውሮፓውያን በወረራም በቀኝ ግዛትም በመግባት አዋቂዎችን በማጥላላት በማርከስ ከህብረተሰቡ በመነጠል በሞት በመቅጣት ከፍተኛ ውድመት አድርሰዋል። ምርቱ ከግርዱ ሳይለይ ተቃጥሏል። አያሌ የጥበብ መጻሕፍት የእሳት ራት ሆነዋል። ገሚሶቹም ተዘርፈዋል። አዋቂዎቹ አልቀው አባይ ጠንቋዮቹ ቀርተዋል። ተረት ተረቱን በመስማት ብቻ የሚያውቁ መስለው አውደ ነገሥት አንጠልጥለው ያልተማረውን የገጠር ህዝብ ሲያታልሉ የሚኖሩ ብቻ ቀርተዋል። ድንቁርናው ተጠናክሮ በመቀጠሉም ደናቁርት ሀገር እያደነቆሩ ይገኛሉ። ከንቱን እምነት ተስፋፍቷል። እውነተኛው ዕውቀት የምስጥና የአያት ሲሳይ ሆኗል። የጥንቱ ዓለም ዕውቀት በግልቡ ዓለም መንቶ ፈንቶ ተቀብሯል። የጥንቱ ዓለም ስልጣኔ ቆፍሮ ለማውጣት አያሌ ሳይንቲስቶች ቆላ አደጋውን በመቆፈር ላይ ናቸው። የጥልቅ ባህሮችን በታች አያሌ ጥንታዊ ከተሞች ተገኝተዋል። የሰው ዘር ኖሮባታል ተብሎ በማይገመተው እልም ባለ በረሃ ውስጥ በቁፋሮ አያሌ ረቂቅ ህንፃዎች እየተገኙ ናቸው። ከነዚህ ቁሳዊ ስልጣኔዎች ጀርባ የነበሩት አእምሮአዊ ስልጣኔዎች ግን ሊደረስባቸው አልተቻለም። ለምን ቢባል ፈላጊዎቹ ጥቂቶች ብቻ መሆናቸው ነው።
በመላው ዩኒቨርስ ውስጥ እጅግ ለጥቂት ብቻ የተሰጠ ወይም ደግሞ ጥቂቶች ብቻ የሚያተኩሩበት ወይም የሚያጋጥሟቸው ግራ አጋቢ ነገር አለ። 1% ለሆኑት የዓለማችን ሰዎች ብቻ የሚያጋጥማቸው እንግዳ ነገር እንዳለ ሊቃውንት ደርሰውበታል። ሁሉም እንደየአቅሙ የጠለቀ በሄደ ቁጥር የሚያጋጥመው እንቆቅልሽ ሞልቷል። በተለይ አሁን ሰለጠንኩ በሚለውና በየቀኑ የሚለዋወጠው ቴክኖሎጂ አእምሮውን አዝሎ ናላውን ያዞረው ትውልድ ቀደም ባሉት ጊዜያት ተወግዘው የተለዩትን እውቀቶች ገብቶም ሳይገባውም አውግዞ እርሱም ከለያቸው ቆይቷል። ጥቂቶች ግን ጠልቀው ከመቆፈር አልተቆጠቡም። ከነዚህ ብዙ እውቀቶች ውስጥ አስማት አንዱና ዋነኛው ነው። ከምናየው ዓለም ጀርባ ድብቅ ዓለም ውስጥ ያለው ድብቅ ኃይል አስማት ነው። ቃል ድብቁ ኃይል በቁጥጥር ስር ሲውል አስደናቂ ታምራቶችን ይሰራል። ይህም ኃይል በቃላት ውስጥ ይገኛል። ክርስቲያን ለሆነ ሰው ቃል ሥጋ ሆነ እና የከንፈርህን ፍሬ ትበላለህ የሚሉትን ቃላት አይረሳም። ሰማይና ምድር ከሰው ልጅ በቀር የሚታየውና የማይታየውን በተፈጠረው በቃል ነው። የሃይማኖት ሰባኪም ከሆነ እንደዛው ነው። የቅዱሳን መጻሕፍትን ጠቅሶ በሙሉ ማወቁ ብቻ ከኋላው እንደ ክርስቶስ ሕዝብ አይንገጋለትም። ትክክለኛውን ቃል መጠቀም አለበት። ገጣሚ የምርጦች ምርጥ የሆኑ ቃላት ለትክክለኛው ሐሳብ በትክክለኛው ስንኝ ሲሰናኙ ባለቅኔ እንደሚያሰኙት ያውቃል። ፖለቲከኛ በውባብ ቃላት ቅቤ ጠብሶ ንግግር ቢያደርግ ሌላ ሰው ካላጭበረበረው በቀር ፓርላማ እንደሚገኝ እርግጥ ነው። ትክክለኛውን ነገር በትክክለኛው ሰዓት በትክክለኛው ቦታ ለትክክለኛው ሕዝብ በትክክለኛው ቃል ከተናገረ በቃል መጠላት ይቻላል። በቃል መወደድ ይቻላል። በቃል ማሸነፍ ይቻላል። በቃል መሸነፍ ይቻላል። በቃል ሁሉንም ማድረግ ይቻላል። በቃል ሁሉንም መሆን ይቻላል። የሁሉም ነገር ቁልፍ ቃል ነው። ልዩነቱ ቁልፉ ለበጎም ለክፉም መዋሉ ነው። አስማት ሌላ ምንም አይደለም። ይሄው ነው የስሞች ጥርቅም፣ የስም ብዜት፣ የቃላት ስድር። ነገር ግን ክሌሺ ያልሆኑ ለብዙዎቹ ያልተሰጡ ቃላት። ከአፋችን የሚወጡት ቃላት ትሩፋቶች ነን። ከአፋችን በሚወጡ ቃላት ጥፊ ሊያስልሱን ወይም ደግሞ ግርማ ሞገስ ሊያላብሱን ይችላሉ። ዲዲሞስ ዶሬ ቃላት በሕይወቱ ላይ ያስከተሉትን ውጤት ተገንዝቧል። ታሪኩን የሚተርከው ማንንም ማስማተኛ የማድረግ ፍላጎት ኖሮት አይደለም። ይልቁንስ አንድ ነገር ላስጠንቅቅ፣ በዚህ የውሻነት ታሪክ ውስጥ የተካተቱን ቁንጽል አስማት ሞክሮ ለሚፈጠረው ችግር ተጠያቂ አይደለውም። ከታሪኬ ግን አንድ ነገር እንድትረዳ ፈልጋለሁ። እርሱም የቃላት ኃይልን ነው። ለክፉም ለበጎም ተጠቅመህ ሞክረው። ምርጥና ጣፋጭ ቃላት ሕይወትን ያስውብልሃል። አስቀያሚና ክፉ ቃላት ደግሞ እንደ ሰናኦር ግንብ ያፈራርሱሃል። አስማት በመጽሐፍ ቅዱስ ውስጥ ለምን እንደተሰጠ ተብራርቶ ተቀምጧል። አዳምና ሔዋን አቤልና ቃየልን ወለዱ። ቃየል አቤልን ገደለው። በአቤል ምትክ ሴት ተወለደ። ከዚህ በኋላ የአዳም ልጆች በሁለት ተከፈሉ፣ ሴታውያንና ቃየላውያን ተብለው። ሴታውያን ፈጣሪያቸውን እያመሰገኑና መስዋዕት እያቀረቡ ሲኖሩ፣ ቃየላውያን ግን ወደ ሌላ ሀገር ተሰደዱ። ቃየላውያን ሕይወታቸውን ለማሰንበት ሲሉ ተፈጥሮን በመመራመር ለቁስላቸው እጽዋትን ቀመሙ። ጠላቶቻቸው ሰይፍና ጎራዴ፣ ቢላዋና ሳንጃ፣ ቀስትና ፍላጻን አበጁ። ለሰብላቸው ዩኒቨርስንና ከዋክብትን ተመራመሩ። የሴቶቻቸውን እጆች ሳይቀር እንሶስላ መቀባት የጀመሩት እነርሱ ናቸው። ለአንገታቸው ጥቁራትና ንቅሳትንም። በዚህ ጊዜ ሴታውያን በቃላውያን ስልጣኔ ተሳቡ፣ ቀስ በቀስም ተደባለቁ። በዚህም ፈጣሪ ተቆጣ፣ የጥፋት ውሃን ማመጣ። በጥፋት ውሃ ጊዜ ኖህ ልጆቹን ሰብስቦ በመርከቡ ሲጭን የኖህ ልጆች ሚስቶች ጥበቡን ደብቀው ይዘው ወደ መርከቡ ገብተው ነበር። ከጥፋት ውሃ በኋላ የቀጠለውም በዚህ ሳቢያ ነው። የቃየል ዘሮች ውስጥ ተፈጥሮ በመመራመር የአስማትና የምድር እውቀት ባለቤት የሆኑት ሊቃውንት ራእይት የተባሉ ዘሮች ናቸው። በኢትዮጵያ ታሪክ ውስጥ ስለነዚህ ራእይት ስለተባሉት ሕዝቦች አኗኗር ተተርኳል። በጥንቱ ኢትዮጵያ ሰሜናዊ ክፍል ይኖሩ የነበሩት የኩሽ ግንዶች ናቸው። የመጽሐፍ ቅዱሱ ሙሴ ከነዚህ ሰዎች ጥበብ እንደተማረ ይናገራል። የግብፅ አስማተኞች ብትራቸውን ወደ እባብ ሲለውጡ እሱም ለውጧል። ሌሎችን ታላላቅ አስማቶች ሲያደርጉም አድርጓል። ልዩነቱ የእርሱ ጥበብ ከፈጣሪ የነሱ ጥበብ ደግሞ ከምድር መሆኑ ነው። ስለዚህ ቁሳዊ ዓለም የቃኤላውያን ነው። ማለትም ሕንፃ መገንባት፣ ጦርና ጋሻ ማበጀት፣ ስዕል መሳል፣ ጽሑፍ መጻፍ፣ ሽመናና ብረት መቀጥቀጥ የቃኤላውያን ጥበብ መሆኑን
መጽሐፍ ቅዱስ ያስረዳል። እነዚህን እውቀቶች አሁን ያለው ዓለም ይጠቀምባቸዋል። ሌላውን እውቀት ግን ገሚሱን አቃጥሎታል፣ ገሚሱን አውግዞታል። ከዚህ ውስጥ አስማት አንዱ ነው። በተለይ ክርስትና እምነት ከመጣ በኋላ አያሌ የአስማት መጽሐፍት ተቃጥለዋል። ከቃጥሎው መሃል አንዱ በሐዋርያት ሥራ ውስጥ ተመዝግቦ የሚገኘው ነው። ክርስትናን በመቀበላቸው ምክንያት አያሌ አስማተኞች የአስማት መጽሐፎቻቸውን በሕዝብ ፊት ሰብስበው አቃጥለዋል። በዛ ጊዜ በነበረው የገንዘብ ተመን የመጽሐፍቱ ዋጋ 50,000 ዲናር እንደሆነ በመጽሐፍትና ቅዱስ ተመዝግቦ ይገኛል። ይህ ማለት ክርስቶስ ራሱ ወደ ተሸጠበት ዋጋ ሲመነዘር ክርስቶስ 1666 ጊዜ የሚሸጥበት ዋጋ ነው። ከዛ ጊዜ ጀምሮ በየሀገሩ ከግብፅ እስከ ኢትዮጵያ የተቃጠሉትን መጽሐፍት መቁጠር ያዳግታል። ነገሩም በጥልቅ የመረመረ ግን አንድ ነገር ይገነዘባል። እርሱም አሁን የምናየው ዓለም ሁሉ የተሞላው በቃይላውያን እውቀት መሆኑን ነው። ቤተ ክርስቲያናት የሚታነጹትም ኪነ ሕንፃ የተገኘው በቃይላውያን እውቀት ነው። በምድር የሚሽከረከሩት፣ በሰማይ የሚበሩት፣ በባህር የሚንሳፈፉት የዓለም ስልጣኔዎች ሁሉ ከዚህ በፊት እንደ ጥንቁልና የሚቆጠሩ እንደ ምታት ይታዩ የነበሩ የራእይት እውቀቶች ናቸው። ከትንሹ የሕክምና ጥበብ እስከ ግዙፉ የህዋ ምርምር የተወገዘው እውቀት ትሩፋቶች ናቸው። ነገሩን ከስሩ ማወቅ የሚፈልጉ ሰዎች ይህን በቀላሉ መገንዘብ አይከብዳቸውም። ሁሉም ነገር እንዳጠቃቀሙ ጎጂና ጠቃሚ ሊሆን ይችላል። ኒውክሌርን ዓለም ለልማት መዋል ይቻላል፣ ለዓለም ውድመትም መዋል ይቻላል። አስማት ጥቁር አስማትና ነጭ አስማት የሚባል ሁለት ፈርጆች አለው። ነጭ አስማት የሚባለው ለመልካም ነገር የሚውል ክፍል ሲሆን ጥቁር አስማት የሚባለው ደግሞ ለክፉ ተግባር የሚውለው ነው። እሳትና ውሃን ለበጎም ለመጥፎም መጠቀም እንደሚቻለው አስማትንም እንደዛው መጠቀም ይቻላል። ሀብትና ንብረቴን በሙሉ ዘርፎ ሚስቴን አቅፎ የሚያንኮራፋው ሜንጦን በዚህ እውቀቴ በመጠቀም ማሰቃየት ቀላል ነበር። ሆኖም ለእርሱ ይህን እውቀቴን በመጠቀም እንደርሱ አላንስም። በሽቁጥ ግንባሩን ወደፊት በማድረግ እና በጥቁር አስማት ክፉ ድርጊት ራሱን ጠልቶ እንዲኖር በማድረግ መሃል ያለው አንድነት ግልጽ ነው። ሁለቱም የቃይላውያን እውቀቶች ናቸው። ሆኖም ግን የመጀመሪያው በመለመዱ ምክንያት ቀለል ያለ ይመስላል። የበቀሉ አፈጻጸም በኋላ የሚታሰብበት ይሆናል። ዋናው የጊዜው አንገብጋቢ ጉዳይ ሰው መሆን ብቻ ነው። ለአያሌ ደቂቃዎች ጥቅሎችን ሳገላብጥ ከቆየው በኋላ ወደ ተለያዩ ፍጥሯን የሚለውጠውን አስማት የተከተበበትን ጥቅል አገኘሁት። በአፌ ለቀም አድርጌው በጓሮ በኩል መሰስ አልኩኝ። ወደ አትክልቱ ቦታ ገብቼ ሰው እንዳያየኝ በመጠንቀቅ ጥቅሉን ዘረጋሁት። ቆሎ በመሰሉ የአስማት ቃላቱ ላይ አይኖቼን አንከራትታቸዋለሁ። ከብዙ ፍለጋ በኋላ ወደ ውሻነት የለወጠኝን አስማት አገኘሁት። የልቤ ምት እየፈጠነ መጣ። እንደገና ወደ ሰውነት የመመለስበትን አስማት አልተጻፈ ይሆን? ጭንቀት ወረረኝ። አንብቤ እስክደርስበት ትዕግስት አጣሁ። ቀጥሎ ወደ ዘንዱነት የሚለውጠው አስማት አገኘሁት። ጥቂት ቃላት ናቸው። አዛሂል ክሩስፓይል፣ አቅራቢት ብርሲዮም፣ ሽድቃኤል መግሪፖ፣ ሽድቃኤል ቶቬር። ዝቅ ብሎ ደግሞ በመመለሻው ተቀምጧል። አውሮድሮስ አክራድሮኤል፣ ታይሳሮድ ሮኤል። ከሰው ወደ ውሻ እንጂ ከውሻነት ወደ ሰውነት የሚለውጠው አስማት ደብዛው በጥቅሉ ውስጥ አልተገኘም። ቤት ውስጥ የተቀመጡትን ጥቅሎችም አውቃቸዋለሁ። ሌሎች ጥበባት እንጂ የሚለውጥ ጥበብ እንደሌላቸው አውቃለሁ። ለረጅም ሰዓታት በሐሳብ ተወጥሮ የቆየው ጥቅሉን በሙሉ አጠናሁት። ወደ ሰው መመለሻ አስማት የለውም። ወዮልኝ፣ በአራት እግር ተወስኜ መቅረቴ ነው ብዬ በልቤ አንጎራጎርኩ። ጭራሽ ወደ ሰውነት ባልመለስስ ወደሚል ሐሳብ አዘነበልኩ። በእንስሳና በሰው መካከል ያለውን ልዩነት በማውጣት ከሰውነት የሚጎድለኝን ሁሉ አወጣ አወርድ ጀመር። እንስሳት ከሰው ልጅ የሚለዩት የሰው ልጅ ከታሪክ እየተማረ የተሻሻለ መሄዱ ነው። ምናልባትም ከታሪካቸው ያልተማሩት ኢትዮጵያውያን ሳይሆኑ አይቀሩም። ብዙ ታሪክ እያላቸው ከአንዱም አልተማሩም። ትናንት ጦርነት የገጠሙበትን ዛሬም ሊደግሙት ይሞክራሉ። በእንስሳት ሕይወት ውስጥ ታሪክ ብሎ ነገር የለም። ትናንትና ዛሬ የላቸውም። የትናንቱ ውሻ ከዛሬ አይበልጥም። የዛሬው ውሻም ከትላንቱ አያንስም። ታሪክም የለውም። የትኛውም እንስሳ ከልጁ የሚያስተምረው ነገር የለውም። ለልጁ የሚናዘዝለትም ሆነ የሚነግረው የለውም። የሚያወርሰው ጥሪትም ሆነ ሃይማኖት የለውም። መንፈስ አልባ ነው። ገነትም ሲኦልም የለውም። ገሃነምም መንግስተ ሰማያትም የለውም። የትኛው ባህሪ ማርኮኝ ነው ወድጀው ነው ሰው መሆን ያማረኝ?
የሰው ልጅ ራሱ ወደ አውሬነት እየተለወጠ ባለበት ሰዓት እኔ ሰው መሆን ለምን አማረኝ? የሰው ልጅ እርስ በርሱ እየተባላ ነው። በሰው ልጅ መካከል ካለው የልግጫ ፍቅር በተሻለ እንስሳት ፍቅር አላቸው፣ ደመነፍሳዊ ፍቅር። እንስሳት በውሸት አይፈቃቀሩም። የሰው ልጅ አቅፎ እየሳመ ልቡ ሌላ ቦታ ነው ያለው። ምኑ አስቀንቶኝ ነው ሰው ለመሆን ያንገበገበኝ? ክህደቱን እንጂ ፍቅሩን አላቀመሰኝ። ወደ ሰውነት መለወጥ ባለመቻሌ ሐዘን እንደ ጦር ወቅቶ ቢሰቅዘኝም እንስሳትነቴን ለመቀበል አእምሮዬ እምቢ አለኝ። ደግሜ ጥቅሉን ማየቴን አላቆምኩም። በመጨረሻም አንድ ሐሳብ ብልጭ አለልኝ። አስደንጋጭ ሐሳብ። ወደ ዘንዶነት መለወጥ። ወደ ዘንዶነት መለወጫው አስማት ብቻ ሳይሆን ወደ ሰውነት መለወጫውም አስማት አለ። ከዘንዶነት ወደ ሰውነት መመለሻው አስማት ባይሰራስ? ዘንዶ ሆኜ ልቀር? ውሻነቴ ይሻለኛል ስል ደምድሜ ተቀመጥኩ። ጥቅሉን ለመወርወር ተዘጋጀሁ። በጥርሴም ልሸርካክተው አማረኝ። ከምን እንስሳ እንደሆነ ባላውቅም ከቆዳ በመሰራቱ ላላምደው ቆረጥኩ። መልሼ ግን ስለ አዲሱ ሐሳብ ማውጠንጠን ጀመርኩ። ምናልባት መንገዱ እርሱ ብቻ ሊሆን እንደሚችል ገመትኩ። ወደ ዘንዶ ከመለወጫው አስማት ይልቅ ከዘንዶ ወደ ሰው መለወጫውን አስማት በጥንቃቄ አጠናሁት። አስማቱን መድገም ብቻ ሳይሆን ሌሎችም ትእዛዛቱንም አስተዋልኩኝ፣ አጠናሁ። ወደ የት ተዞሮ እንደሚደገምም አየሁ። ወደ ዘንዶነት የሚቀይረውን ሚስጥረ ህዋት አነበብኳቸው። ከደቂቃዎች በኋላ ሰውነቴ ሲሽመለመል ተሰማኝ። እግሮቼ ወደ ሆዴ ሰጠሙ። ፀጉሬ በነነ። ጸልጋ ንጋ ዝንጉርጉር ገላ በቀልኩ። ዘንዶ 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 መሆኔን ማመን ከበደኝ። እንኳን ሌላን ሰው እኔንም አስፈራኝ። በአትክልቱ ቦታ ውስጥ እጥመለመል ጀመር። አንዱን ቁጥቋጦ ዙሪያውን ተጠመጠምኩበት። የዘንዶ የራሷ አመል ይመስለኛል። ቁጥቋጦውን ጭብጥ ሙሉ አደረገው። በዚህ መሃል ሜንጦን ሳስብ ወደ ቤቱ እየተጥመለመልኩ ገብቼ ሰባብሬ ለመስለቅጥ አሰብኩ። የተለወጥኩት ተርቦ መዋጥ ወደ አማረው ዘንዶ ሳይሆን አይቀርም። ዘንዶ እንደ አውሎ ንፋስ እየተጥመለመለ ይቆም ይጠላለፍ ጀመር። በፍጥነት ወደ ሰው ካልተቀየርኩ ሀገር መፍጀቴ እንደሆነ ገባኝ። ሆኖም ወደ ሰው ለመቀየር የንጋቱን ኮከብ መጠባበቅ ይጠበቅብኛል። የንጋቱን ኮከብ ጨረሮች እየተመለከትኩ አስማቱን መድገም አለብኝ። አለበለዚያ መለወጥ እንደማልችል ጥቅሉ ላይ አንብቤዋለሁ። ለሰዓታት በቁጥቋጦ ዙሪያ ተጠላለፊ ከቆየው በኋላ የንጋቱ ኮከብ ሲወጣ ተመለከትኩት። የከረምቡላ ድንጋይ የሚመስሉ የዘንዶ አይኖችን በንጋቱ ኮከብ ላይ ተከልኩ። አስማቱን አነበብኩ። ከደቂቃዎች በኋላ መለመላይን አትክልቱ ቦታ ውስጥ ወድቄ ራሴን አገኘሁት። አዞረኝ፣ አጦለወለኝ፣ መላ አካሌን ደባበስኩት። እኔ አይደለሁም። ወደ ሌላ ሰውነት ነበር የተለወጥኩት። እንደ ሲባጎ ወደ መነመነ ሰው። ምን ዱብዳ ሳይሆን አይቀርም። ጠኔው አንገዳገደኝ። ነፋስ ከማንጎ ዛፍ ቅርንጫፍ ላይ የሰቀለውን ጥቅል አውርጄ አገላበጥኩት። ወደ ሌላ ሰው መለወጫና ወደ ራስ መመለሻ አስማት አለ። እሱም በደንብ ካጠናሁ በኋላ አንበለበልኩት። ደግሞ ወደ ሌላ ሰው ተለወጥኩ። ይሄኛ ሰውዬ የናጠጠ ሀብታም የነበረ ሳይሆን አይቀርም። ወደ ጠቅላይ ሚኒስትር የመለወጥ ስሜት ናጠኝ። ወደ ፈለግኩት ሰው የመለወጫ አስማት እንዳለ ጥቅሉን እስስ ገባሁ። ሳገኘው ክው አልኩኝ። ወደ ተለያዩ ሚኒስትሮች እየተለወጥኩ ቀጭን ትዕዛዝ የማስተላለፍ እድል እንዳለኝ ስገነዘብ ምን በጎ ውሳኔዎችን እንደማስተላለፍ አወጣ ወርድ ጀመር። ሁሉንም ቀስ በቀስ ይደርሳል። ወደ ራሴ መመለሻ አስማቱን የንጋቱን ኮከብ እየተመለከትኩ ደገምኩ። ወደ ራሴ መመለሴን እጄና እግሬን በመመልከት ብቻ ማረጋገጥ አልቻልኩም። አዎ እጄ የኔ ነው፣ እግሬም የኔ ነው። ሆኖም ፊቴ የኔ መሆኑን ማረጋገጥ አለብኝ። ይህን ደግሞ በመስታወት ለማየት ወደ ቤቴ መግባት ነበረብኝ። ለዚህ ብቻ አይደለም፣ እርቃን ገላዬን መሸፈኛ ልብስ ያስፈልገኛል። ይህም ማድረግ የምችለው አሁን ነው፣ ማንም ከእንቅልፉ ሳይነቃ። ውሻ እያለሁ እንደለመድኩት በጓሮ በኩል ወደ ቤቴ ሰተት ብዬ ገባሁ። ማንም ከእንቅልፉ አልነቃም። ሜንጦ ማንኮራፋቱ እንደቀጠለ ነው። ከልጆቹ መኝታ ቤት ቀጥሎ ወዳለው መልበሻ ክፍል ሾከክ ብዬ ገባሁ። ወደ መልበሻው መስታወት በፍጥነት በመጠጋት ራሴ መሆኔን ለመረዳት እርቃኔ ላይ ያፈጠጥኩኝ። ከመገርጣቴ በቀር እኔው ራሴ ነኝ። ጠረኔ ሰው አያስጠጋም። ገላይን ለመታጠብ እንደማልችል ሲገባኝ በቅርቡ ከላውንደሪ የወጣውን ሱፍ መርጬ ለበስኩ። ከውስጥ ግልገል ሱሪ ስለሌለኝ አንዱን የሌሊት ፒጃማ አደረኩበት። ሸሚዝና ከረባቱን
አስተካክዬ ለበስኩ። በመጨረሻም ግማቴን ቢያስታግስ ብዬ ያገኘሁትን ሽቶ ላይ አርከፈከፍኩበት። ከዛ በኋላ በጓሮ በኩል ሹልክ ብዬ ወጣሁ። ወደ ግቢው በር ስጠጋ የምሮን አለመንቃት አረጋግጥኩኝ። ጭራሽ ቃዥ የሰማሁት መሰለኝ። ቀለብ ጨምቃና ጠምዝዛ እንደ ቡልኮ አስተዋለች። ያው እንግዲህ እንደዛ ማለት ነው። የግቢውን በር ከፍቼ ወጣሁ። ከኋላ የምሮ ሲባባ ተሰማኝ። ቁልቁል ወደ ደጃቸው ቤት ሰፈር የምታወርደውን ቀጭን መንገድ በሩጫ አጠናቀቅኳት። በእጄ የሚገኘው ጥቅሉ ብቻ ነው። የኮቴን አንድ ክንፍ ገርጬ ከደረት ኪሴ ሻጥኳት። ከቀበና ወንዝ ማዶ ወደሚገኘው የእናቴ መኖሪያ ቤት የመሄድ ሐሳብ ነበረኝ። ሆኖም እናቴ ሙት ልጇ መቃብር ፈንቅሎ ሲመጣ በድንጋጤ ትሞታለች ብዬ በመስጋቴ ተውኩት። ሁሉንም ቀስ በቀስ ብትረዳው ይሻላል። ስለዚህም በሕይወት ስለመኖሬ ማንም የአካባቢው ሰው ማወቅ የለበትም። ቀጣዩን እቅዴን ከመንደፌ በፊት ገንዘብ ያስፈልገኛል። የታክሲ እንኳን የለኝም። ምናልባት በወርስ ወስደውት ካልሆነ በተለያዩ ባንኮች ውስጥ ያስቀመጥኩት ገንዘብ አለ። በአዋሽ፣ በዳሽን፣ በንብ ብሎም በዘመን ባንክ ብዙ ገንዘብ አስቀምጬ ነበር። እስኪ ነገ አስቸኮለኝ። ረሃብ እየመሸለቀኝ ነው። የሰውነቴ ክርፋትም አላስቆመኝ ብሏል። በእግሬ እያሳበርኩ በመጓዝ ከብሔራዊ ቲያትር ቤት አለፍ ብሎ ወደሚገኘው የአዋሽ ባንክ ዋና መስሪያ ቤት ስደርስ እኔን የቀደመ ደንበኛ አልነበረም። ወደ ባንኩ እንደገባው ቀጥታ ወደ ስራ አስኪያጁ ቢሮ ነበር የገባሁት። ስራ አስኪያጁ እኔን ሲያይ ደርቆ ቀረ። እንዴት አቶ ዲዲሙስ ሞተሃል አልተባለም እንዴ? ጣረ ሞት እንዳየ ሰው እየተንዘፈዘፈ ይቀበጣጥር ገባ። ቀስ በቀስ ለማረጋገጥ ያወጣኋቸውን ቃላት አላስታወሳቸውም። ስራ አስኪያጁ የሙት መንፈስ እንደመጣበት አንዴ እንደ ጤነኛ አንዴ እንደ እብድ ሲያረገው ቆየ። እኔም በተረጋጋ ሁኔታ እስካሁን ያጠፋሁት ወንበዴ አፍኑኝ እንደሆነ አስረዳሁት። መኪና ቆማ ተገኝታለች አልተባለም እንዴ ሲል በጥያቄ አፋጠጠኝ። ልክ ነህ፣ መኪና የቆማ ተገኝታ ይሆናል ስል ያልጠበቅኩትን ጥያቄ ማብራራት ጀመርኩኝ። የያዙኝ ወንበዴዎች ገንዘብ ፈላጊዎች አልነበሩም፣ ፖለቲከኞች ናቸው ሲል እንደገና አፋጠጠኝ። እንደምታውቀው እኔ ፖለቲከኛ አይደለሁም። የታፈንኩበትም ሁኔታ ለማብራራት ረጅም ጊዜ ይፈጃል። አሁን እንደምታየኝ ለበርካታ ወራት ስታፈን ስላልታጠው ክርፋታ አያስቀምጥም እና የምትለው ይገባኛል አቶ ዲዲሞስ በማለት የገንዘብ ቦርሳውን አወጣ። ጥቂት የ100 ብር ኖቶችን መዞ ጠረጴዛው ላይ አስቀመጠ። አይደለም የባንክ ደብተር ስለጠፋብኝ በዚህ ባንክ ካለኝ ገንዘብ ላይ እንዳወጣ ሌላ ደብተር እንዲሰጠኝ ለመጠየቅ ነው። ስራ አስኪያጁ ለጥቂት ደቂቃዎች አቀርቅሮ ከቆየ በኋላ ተነሳ። ይህ ጉዳይ ካንተ በቀር ማንም እንዲያውቅ አልፈልግም ስል አስጠነቀቅኩት። ይገባኛል በማለት መልሶልኝ ወደ መዝገብ ቤት በጥድፊያ በመሄድ አንድ ሰነድ ይዞ ተመለሰ። ሰነዱም በባንኩ ውስጥ ያስቀመጥኩት ገንዘብ በባለቤቴ መወረሱን የሚገልጽ ነበር። ሰነዱ እንደሚያስረዳው ከዚህ ዓለም በሞት መለየቴ በጋዜጣ ተረጋግጧል። ፍርድ ቤትም ይህንን በማረጋገጥ የሞት ልጆች የሆኑትን 2 ልጆች እድሜያቸው ለአቅመ ውሳኔ ባለመድረሱ እናትየዋ ውርሱን በመውረስ ወይም ደግሞ በመውሰድ እንድታሳድግ ውሳኔ አስተላልፏል። ወራሽም መጣ ገንዘቤን በስሟ አዘዋውራለች። ሰነዱን አገላብጬ ካየው በኋላ ከስራ አስኪያጁ ጋር ለረጅም ደቂቃዎች ተፋጠጥን። በመጨረሻም በሌላ ባንኮችም ያለኝን ገንዘብ ቦርሳ ይሆን ስል ጠየቅኩኝ። እሱን አላረጋገጥኩም ሲል ራሱን ነቀነቀ። እኔም ጥድፊያው ሲበዛ ግራ ገብቶኝ ነበር። እንደሰማሁት ሞትክ ተብሎ በተወራ በ3ኛው ወሯ ነው አገባሽ ሲባል የሰማሁት። ምንኛ ጉደኛ ነገር ነው ባካችሁ። አንድ ነገር ላስቸግርህ ስል ለመነሳት የወንበሩን ግራና ቀኝ በሁለት እጆች እያስኩኝ ጠየቅኩት። ምን ችግር አለ? የምችለውን ሁሉ ለመርዳት ዝግጁ ነኝ። አቶ ዲዲሞስ እነዚህን ገንዘቦች ልወስዳቸው ነው? እነሱንማ አስቀድሜ ሰጥቼህ የለም እንዴ? አረ እንዲያውም ቦርሳውን አራግፎ ጨመረልኝ። ለደግነቱ ካመሰገንኩ በኋላ ይህንን ጉዳይ ለማንም ትንፍሽ እንዳይል አስጠንቅቄው የደረስኩበትን ደውዬ ልነግረው ስልኩን ተቀብዬው ወጣሁ። ኮንትራክት ታክሲ በመያዝ ወደ ሌሎች ባንኮች መሯሯጤን ተያያዝኩት። ከመንገድ ዳር ሱቅ ገዝቼ የደፋሁትን ጥቁር ባርኔጣና ያደረግኩትን ጥቁር መነጽር ማንም በቀላሉ እንዳይለየኝ ረድቶኛል። ለነገሩ የሞተን ሰው ማን ይለየዋል? ከባዱ ነገር መለየቱና ማመኑ አይደለም እንዴ? ባርኔጣና መነጽሬን አውልቄ እንዳዩኝ የፈቀድኩላቸው ለባንኮች ስራ አስኪያጅ ብቻ ነበር። ሁሉም ተመሳሳይ ግራ መጋባት ነበር የታየባቸው። አስቸጋሪ ሆኖ ያገኘሁትም አረጋግቶ ጥያቄውን ማስከተል ነበር። ሁሉም ተመሳሳይ መልስ ነበር የመለሱልኝ።
ተወርሷል። በመጨረሻም ወደ ቀረኝ አንድ ባንክ እያመራሁ በተሟጠጠ ተስፋ ነበር። ካዛንቺስ ወደሚገኘው ዘመን ባንክ የተዋጊውን ጥቁር በሬ ሐውልት አልፌ ስገባ ጠላቶችን በቁርጠኝነት ለመዋጋት ቀንድ ያበቀልኩ እየመሰለኝ ነበር። ለዚህኛውም የባንክ ስራ አስኪያጅ ተገቢውን የማረጋጋት ስራ ከሰራው በኋላ የቀረቡብኝ ተደጋጋሚ ጥያቄዎች መልሼ የራሴን ጥያቄ አስከተልኩ እና አመጣጤ የባንክ ደብተሬን በቦታው ስላጣሁት ሌላ ደብተር እንዲሰጠኝ ነው። አቶ ዲድሞስ በማለት ስራ አስኪያጁ ጥቂት ትንፋሽ ወሰደ። ደብተርህ እንደጠፋብህ ገልጸህ በምትኩ ሌላ ደብተር እንዲሰጥህ መጠየቅ መብትህ መሆኑን መቼስ አታጣውም። በቀጥታ ከፍርድ ቤት የውርስ ማዘዣ እስካልመጣልን ድረስ እኛም ገንዘብን የመስጠት ግዴታ አለብን። ሆኖም ጉዳዩ ከዚህ በፊት ገጥሞን ባለማወቁና ግራ አጋቢ ሁኔታም በመሆኑ ከሁለት ሶስት ሰዎች ጋር ተማክሬ ብነግርህ ቅር አይልህም አይደል? አረ አይለኝም ጌታዬ። ለማንኛውም የደብተር መጠየቂያ ቅጹን ሞልተህ ከ2 ሰዓታት በኋላ ተመለስ። የተባልኩትን አድርጌ ወጣሁ። የአስኳት የእርጥባን ገንዘብ ከማለቋ በፊት ካዛንቺስ ውስጥ ወደምትገኝ አንዲት አነስተኛ ምግብ ቤት ገብቼ ከቀማመስኩ በኋላ ከመንገድ ዳር አንድ ስኒ የጀበና ቡና ጠጥቼ ወደ ባንኩ ተመለስኩ። ከቀጠሮ ሰዓት 6 ደቂቃዎች ያህል ቀድሜ ነበር። ወደ ስራ አስኪያጁ ቢሮ ስገባ በፈገግታ ተቀበለኝ። ሁለቱ ሲያመካክራቸው የነበሩት የባንኩ ከፍተኛ ሰራተኞችም ተነስተው ተቀበሉኝ። ስለ ራሴ ዲዲሞስ ዶሬ መሆኔን ለማጣራት በሚመስል መልኩ ከዚህ በፊት በባንክ ውስጥ የነበሩ ሰነዶች ውስጥ እያወጡ ፎቶዎችን ማስተያየት ቀጠሉ። የዛሬን ያድርጉና ከፍተኛ ብድሮች ሲፈቅዱ ውስኪዎችን አብረን ተራጭተን ነበር። የስራ ጉዳይ ነውና ማጣራታቸው ተገቢ ነው። ሰዓታት የወሰደው ማጣራት ከተደረገ በኋላ ጉርድ ፎቶ ተነስቼ እንድመጣ ታዘዝኩ። ፈጣን ጉርድ ፎቶ ተነስቼ በ25 ደቂቃ ውስጥ ተመለስኩኝ። ገንዘቤ ወደ ደብተሬ እንደገባ ሁሉንም በማመስገን ጉዳዩ በሚስጥር እንዲያዝ ለስራ አስኪያጆች ነግሬያቸው ወጣሁ። ወደ ሰውነት ከተለወጥኩ ሁለተኛ ቀኔ ነው። ወደማልታወቅበት አካባቢ በመሄድ ፀጉሬን ተከርክሜያለሁ። የጎፈረ ጢሜንም ተላጭቻለሁ። የመልኬ ወዝን ግን ምንም ነገር አልተመለሰም። እንደገረጣሁ ነኝ። ጣረሞት መስላለሁ ልበል። ከ2 ቀናት በፊት ከባንክ ያወጣሁት ገንዘብ ሰው በገንዘቡ የሚያደርገው ሁሉ አድርጎልኛል። ውድ ልብሶችን ገዝቻለሁ። ልብስ የማይደብቀው ነገር የለምና በውስጤ የሚብላላውን የሽንፈቴ ውድቀቴ ክህደት እንፋሎት ሸፍኖልኛል። ከዚህም በተጨማሪ ውሻ ከመሆኔ በፊት በማውቀው ደላላ በኩል ቤትና መኪና ገዝቻለሁ። ከላይ አምሮብኛል ማለት ይቀላል። ሆኖም ግን አጥንቴን ዘልቆ የሚጠዘጥዘኝ የበቀል ቁስል በየሰዓቱ እየባሰብኝ ነው። እንደ አንካሴ ተተክሎ ከልቤ አልነቀል ብሏል። በምን አይነት መልኩ ለበቀሌ ፈውስ ማግኘት እንደምችል ሳወጣና ሳወርድ ቆይቻለሁ። ለ2 ቀናት እንቅልፍ ባይኔ ዝር አላለም። ሁሉንም የበቀል መፈጸሚያ መንገዶች አስቤ ጨርሻለሁ። አእምሮዬ አስተካክሎ የወሰነው ነገር ባይኖርም እያንዳንዱ ሐሳብ ስጨምቀው ወዬ አድሬያለሁ። አንጎሌን እንደ ልብስ ስመታው እንደ ወተት ስንጠው ባድርም አንድም ሁነኛ ሐሳብ ላይ ግን ልደርስ አልቻልኩም። ሂልተን ሆቴል ውስጥ ያስኩት መኝታ ክፍል ተጨማደው በተጣሉ ወረቀቶች ወለሉ ተሞልቷል። የበቀል አፈጻጸሙን ዘርዝሬ ጽፍና እንደገና ሰርዛለሁ። ከመረጥኳቸው አፈጻጸሞች ውስጥ ጥቂቶቹን የሚከተሉት ናቸው። ሁለቱንም ወደ ጫካ ወስዶ በማሰር እንደ ደመራ በዙሪያቸው ፍልጥ በመደርደር ጋዝ አርከፍክፎ እሳት በላያቸው ላይ መልቀቅ፣ ወደማያውቁታ ምድረ በዳ በመውሰድ ለዱር አውሬ መስጠት፣ ሜንጦን ስሙን በመሰለ ሜንጦ በቆዳው ማንጠልጠል፣ በአስማት ባለፈው ወደ ተለወጥኩበት ዘንዶ በመለወጥ በሁለቱም ወገቦች ዙሪያ በመጠምጠም አድቅቆ መዋጥ። የመጨረሻውን ሐሳብ ወረቀት ላይ ሳሰፈር አቅለሸለሸኝ። እነዛን እርኩሶች መዋጥ ቀርቶ ማሽተት ያቅለሸልሻል። ያም ሆነ ይህ ከሁለቱ በፊት መቅደም ያለበት ጉዳይ አለ። ልጆቼ ክፉ ነገር ሳደርግ ማየት የለባቸውም። ስለዚህ ከቀበና ወንዝ ማዶ ወደምትገኘው እናቴ ቤት መሄድ አለባቸው። ይህንን ለማድረግ ደግሞ እናቴ እንድትጠራቸው አንድ እቅድ መንደፍ አለብኝ። ወደ እናቴ ቤት ስልክ ለመደወል ከጀለኝ። ብዙ ጊዜ ቁጥሮችን ተጭኜ ስልኩ ሳይጠራ ዘጋሁት። ድምፄን ስትሰማ ተዝለፍልፋ ብትወድቅስ? ሞቷል ተብላ የተረዳችውን ያለቀሰልችለትን ድንኳን ጥላ ዘመድ አዝማድ ሰብስባ አካሉን ሳይሆን መንፈሱን በልቧ ውስጥ የከበረችው ልጇን ድምፅ ከዓመታት በኋላ ስትሰማ
መቋቋም እንዴት ይቻላታል? ተዝለፍልፋ ስትወድቅ በዓይነ ህሊና ይታየኝ። ይህን ጭንቀቴን የማየው ሁነኛ ጓደኛ አእምሮዬ ውስጥ ባፈላልግ አጣሁ። በዚህ ዘመን ሁነኛ ጓደኛ ከወዴት ይገኛል? ሰው ጠፍቷል። እርስ በርስ መበላላት ሆኗል። ያም ተባይ ነው። አእምሮዬ በተባይ የተወረረ መሰለኝ። ወደ ህይወቴ የገቡትን ጓደኞችን ሁሉ አሰብኳቸው። አንዳቸውም ጤነኛ አልነበሩም። በገንዘብ የታወሩ ናቸው። ነፍስን ያህል ነገር ተሰጧቸው ትንሹን ገንዘብ የሚፈልጉ ናቸው። ገና ሲያዩኝ የሳንቲም ዝርዝር ሳልመስላቸው አልቀርም። ካፒታሊዝም የተባለ የብላ ተበላ ርዕዮተ ዓለም የሰውን ልጅ ወደ ጅብነት ቀይሮታል። ገና የምድር ሀብት እየተሟጠጠ ሲመጣ አንዱን አርዶ ጥሎ ስጋውን መብላቱ የማይቀር ነገር ነው። ያ ደጉ ኢትዮጵያዊ የሆነ የለም። በችግር ጊዜ ደራሹ ኩሩ ኢትዮጵያዊ በጉርሻ ክብሩን ለውጧል። ይህ ካፒታሊዝም ሸቀኑ ወርሶታል። ሸቀኑ ሰርስሮ ጉያ ሲገባ አይታወቅም። ለማራገፍ ለማካክም አይመችም። እኔን ወደ ውሻነት የለወጠኝ ዘመን ወደ አውሬነት የለወጣቸው ብዙ ሰዎች አሉ። አውሬዎቹ ተለቀዋል። ለየብቻ እንጂ በጋራ መቆም አልተቻለም። እንደ ጅብ ጎን ለጎን እንጂ ከፊት መቅደም ጭንን ያስሞሸልቃል። የአውሬነት ዘመን። ሳምጥ የቆየሁትን ምጥ ሳላስበው ተገላገልኩት። ጥርሴን ነክሼ ደወልኩ ወደ እናቴ ቤት። ከሌላ ሰምታ ከምደነግጥ እኔ የመኖሬን ብስራት ብነግራት ይቀላል። ሃሎ። የእናቴ የዘመን መዶሻ የቀጠቀጠው ድምፅ ከወዲያኛው ጫፍ ተቀበለኝ። ድምጿን ስሰማ መመለስ አቃተኝ። አንደበቴ ተሳሰረ። ስልኩን ተርበትብቼ ዘጋሁት። የመጣውን ለመቀበል በመቁረጥ ወደ ቤቴ ሄጄ ጉዱን ላፈላው ቆረጡ። እየመሸ በመሆኑ ልጆቼ ተኝተው ይሆናል። ውድቅት አዲስ አበባ ማንጎላቸቷን ቀጥላለች። ከሂልተን ሆቴል ወጥቼ ወደ ሶስተኛ አዲስ በገዛዋት መኪና ስበር በጊዜ የጀመረው ዝናብ እየወረደ ነበር። የመብረቁ ብልጭታና ጉርምርምታ ላቀድኩት ጉዳይ ጥሩ አጋጣሚ እንዳመቻቸልኝ ተረዳሁ። ዝናቡ ሳያበራ ጉርምርምታው ሳያቆም ሁሉን ነገር ማጠናቀቅ አለብኝ። ሶስተኛ ፖሊስ ጣቢያ ጀርባ ወደሚገኘው ቤቴ ስደርስ በአካባቢው ትውር የሚል ነፍስ አልነበረም። መኪናዬን ወደ በሩ ካስጠጋው በኋላ ከአንድ የጦር መሳሪያ ደላላ በድብቅ የገዛኋትን ማካሮቭ ሽጉጥ መኪናዬ ውስጥ በጥብቅ ከቀረቀርኩበት ቦታ አውጥቼ አቀባበልኳት። በቂ ጥይት አርግዛለች። በቂ ሞት ሰንቃለች። ወደ ጎኔ በመሻጥ የመኪናዬን ሞተር አጥፍቼ ወረድኩኝ። የግቢውን በር በዝግታ አንኳኳሁት። መሮ እያዛጋ ሲነሳ ተሰማኝ። እየተራገመ መጥቶ በሩን ከፈተ። መሮ እንደምን አመሸ? መሮ ወደ ኋላው ለመውደቅ ሲንገዳገድ እጁን ለቀም አድርጌ አስቀረውት። የሙት መንፈስ ያየ እንጂ ትክክለኛውን ዲድሞስን ያየ እንዳልመሰለው ካኳኋኑ ተረዳሁት። ወደ ውጭ ጎትቼ አስወጥቼ መባባቱን እንዲያቆም ማረጋጋቴን ቀጠልኩ። መሮ የሚያየውን ለማመን እኔም ጣረሞት ሳልሆን ራሴ እንደሆንኩ ለማሳመን አያሌ ደቂቃዎች አባከንኩኝ። ምን ጉድ ነው? ምን ታምር ነው? መሮ ታሪኩ ረጅም ነው። ሌላ ጊዜ አጫውታለሁ። ኧረ ምን ጉድ ነው? ወየ ሚካኤል፣ ሰለስቱ ደቂቃን ከሳት ያወጣህ። መሮ ጭንቅላቱን በሁለት እጆቹ ይዞ አለቅ አለ። ወንበዴዎቹ እኮ አግተው አቆይተውኝ ነው በማለት ለማረጋጋት ስል ዋሸውለት። ኧረ ምን ጉድ ነው? እሱ አሁን ያስጨነቀው ሌላ ነገር እንደሆነ ገባኝ። ከውስጥ ሚስቴን አቅፎ ዓለሙን የሚቀጨው ሰው ጉዳይ ነው። ልጆቹ ተኝተዋል ስል ወደ ውስጥ አንገቴን እያስገባው ጠየቁት። መተኛትስ ተኝተዋል። ኧረ ምን ጉድ ነው? ምነው መሮ ችግር አለ እንዴ? ችግርማ መች ይጠፋል ብለው ነው? ሳር ቅጠሉ ሁሉ ችግር አይደል እንዴ? ያስጨነቀን ነገር ሁሉ አውቀዋለሁ። ባለቤቴ ለማግባቷን ደርሼበታለሁ። የመሮ አይኖች ፈጠጡ። ምኑ አሞራ ነው ያቀበሉት? አይ ዛሬ ጊዜ ሰው ለወሬ ችኮላው። አይ መሮ፣ አገር ሁሉ የሰማውን ነገር እሱስ ልክ ነውት። ሀገር ሁሉ እኮ ጉድ ሲል ነው የባጀው። ያልሰማ ማን አለ? በእንደርተኛው ሁሉ እንደ ሰው እኮ አይቆጥራቸውም። እንደ ውሻ እኮ ነው ሁሉም የሚያያቸው። እንደ ውሻ? አዎ፣ በስር አንድ ነሆለሉ ውሾች እኮ ነው የሚያያቸው። አይ መሮ፣ ውሻ ቢሆንማ ኑሮ እንዲህ ባላደረጉ። እንደ ውሻ ታማኝ በዚህ ምድር አለ እንዴ? እውነት ብለዋል ጌታዬ። አንዴ ልማድ ሆኖብኝ ውሻን ተክፉ ነገር እንጥፋለን እንጂ እንደ ውሻ አስታማኝ ሰው የለም።
ለመሆኑ የባለፈው ጥቁር ውሻ የት ደረሰ? የቱ ጥቁር ውሻ? ባለፈው ሜንጦ አስወጣው ያለህን። ገና እኔ ወደ ጥበቃ ቤት ገብቼ መቀየሪያ ይዤ ወጥቼ ወገቡን ልሰውለው ስል የደረሰበት ጠፋኝ። ብታላምደው መልካም ነበር። ጌቶቹ ይፈቅዱልኛል ብለው ነው። እንዲህ አይነት ነገር አይወዱም። ለመሆኑ ሁሉም አሉ እንዴ? አዎ አሉ። በልመሮ ጓዝህን ቀርቅብ፣ ሌላ ቤት ገዝቻለሁ። ወደዛው አሁኑን እንሄዳለን። መሮ ግራ አለው። እየተደናገጠበት ነገር ገብቶኛል። ከኔ ጋር መሄዱን ጠልቶት አይደለም፣ ቀለብ አሳስባው ነው። ቀለብንም እቃሽን ሰክፊ በላት፣ አብራን ትሄዳለች። ከመሮ ፊት ብርሃን ሲፈነጥቅ በጨለማ ውስጥ ታየኝ። እሺ ጌታዬ፣ ምን የሚቀረበቀብ ጓዝ አለን ብለው ነው? ሁሉም ነገር ከአንድ ፌስታል አይዘልም። መልካም፣ እንግዲያውስ ወደ ልጆቹ መኝታ ቤት ትገባና ልጆቹን በቀስታ ቀስቅሰህ በማዋዛት የምስራችሁን ንገራቸው። አባታችሁ ሩቅ ሀገር ቆይቶ ተመልሷል ብለህ ንገራቸው። እኔን በቀጥታ ከሚያዩ ነገሩን ሰምተው ቢያዩ የድንጋጤያቸው ይቀንስላቸዋል። ነገር ግን አደራ አዋዝተህ ነው መናገር። እሺ ጌታዬ፣ አባብዬ ዝግ ብዬ ነግራቸዋለሁ። ሐሳብ አይግባውት፣ ምንም አይሆኑም። ይህንን ለኔ ተውት። ይህ መሆን ያለበት ታዲያ መሮ መጀመሪያ ከሁሉም ነገር በፊት ነው። የትኛውን ማስቀደም እንዳለብኝ ግራ ገባኝ። ሁሉም እየሆነ ያለው ነገር ቀጥሎ የሚከናወነው ድርጊት ምን እንደሆነ በማይታወቅበት መልኩ ነው። አንዱ ድርጊያ አንዱን እየፈጠረ የቅጥሎሹ ጉዞ ቀጥሏል። ደመነፍሳዊ ጉዞ፣ ፈር አልባ ጉዞ። ደመነፍስ አንዱ አንዱን ሲቀልስ፣ አንዱ አንዱን ሲፈልስ። ይሄው ነው የኔ ጉዞ፣ ይሄው ነው የሀገሬ ጉዞ፣ ይሄው ነው ከፈረሱ ጋሪው እውሩ ከመሪው የቀደመበት የተገላቢጦሽ ኑሮ፣ የቅዠት ኑሮ፣ ቅዠት፣ ማራጀት። በደመ ነፍስ ወደ ቤት ገሰገስኩ። እንደገና ቆምኩ። እየቃዠው መሰለኝ። መሮ መቀርቀሪያውን መሽርጦ እንደ ፉከራ እየቃጣው ተከትሎኛል። ቀጣዩ ነገር ፍልሚያ እንደሆነ ደመ ነፍሱ ነግሮታል። ሌላ ምን ሊሆን ይችላል? ከቤት የገባን ወንበዴ ከዚህ በቀር ምን ይጠብቀዋል? ወገቡን ሰብሮ ከማባረር በቀር ሌላ ለወንበዴ የሚሆን ምን አማራጭ አለ? በሕግ መጠየቅ? ለምን ሲባል ሜንጦን በሕግ መጠየቅ ሕግን ማዋረድ ይሆናል። ለማንስ አቤት ሊባል ይቻላል? እዛም ያለው እሱን መሰል ወንበዴ ነው። የሌባ አይነ ደረቅ እንዲሉ ወንበዴን ከወንበዴ ሊከሱ በዳንዴ ተረግጠው ይመለሱ። የጥንቷ ግጥም ትዝ አለችኝ። በቅሎዬን ጫኑብኝ አይሉም አይሉም፣ ሚስቴን ወሰዱብኝ አይሉም አይሉም፣ ቀን የጎደለለት ይደረጋል ሁሉም። ይችን የቁጭት ግጥም የገጠሟት የኔው ዕጣ ቢገጥማቸው ነው፣ እንደኔ ቢወናበዱ ነው። ተከሳሽ ወንበዴ፣ ዳኛው ወንበዴ፣ ጠበቃው ወንበዴ፣ ቤቱ የወንበዴ። ከሰባት ወንበዴ መሃል ገብቶ ማን ይወናበዳል? ከዚህ በፊት የተወናበድኩት አይበቃም እንዴ? ይበቃል። መሮ አልኩት ወደ ኋላ ዙሬ። አቤት አለኝ እንደመደናገጥ ብሎ። እኔ አትክልቱ ቦታ ውስጥ ጠብቃለሁ። ልጆቹን በጓሮ በር ገብተህ እንደነገርኩ ካረጋጋህ በኋላ ወደ ጥበቃ ቤቱ ወስደህ እዛው እንዲጠብቁ ንገራቸው። ወደ አትክልቱ ቦታ ና። ቀጥሎ ያለውን በኋላ እነግርሃለሁ። መሮ በፍጥነት ወደ ጓሮ በር ሄደ። እኔም ወደ አትክልቱ ቦታ ገብቼ መጠባበቅ ጀመርኩ። በግምት ከግማሽ ሰዓት በኋላ መሮ ሁለቱን ልጆች እየመራ ወደ ጥበቃ ቤቱ ሲወስዳቸው ተመለከቱ። የጥበቃ ቤቱን ቆልፎባቸው ወደ አትክልቱ ቦታ ደፍ ደፍ እያለ መጣ። እንዴት ሆኑ? ስትነግራቸው ደነገጡ? በጣም እንጂ በጣም። መሮ ለዳን ይተነፍስ ጀመር። የልጅ ሆድ መቼም ቀስ በቀስ ተረጋግቷል። እየቆዩ ደግሞ የዋሾቹ መስሏቸዋል። ሊያምኑኝ አልቻሉም። እኔ ፈርጠም ብዬ ሳሳምናቸው ግን መቦረቅ ጀመሩ። አይ የልጅ ነገር አይኖትን እስኪያዩ ቸኩለዋል። ጌቶቹ ሰምተው እንዳይሆን ፈረሰኛው ጊዮርጊስ ምስክሬ ነው፣ አልሰሙም። ሁሉም የሆነው በሹክሹክታ ነው። መልካም። በጓሮ በር በኩል ወደ ውስጥ ዘለኩ። መሮ ተከታትሎኝ ሲገባ ትንፋሹን አጥፍቶ ሳሎን ውስጥ እንዲቆይ በማስጠንቀቅ መኝታ ቤቱን በርግጄ ገባሁ። መብራቱን አላጠፉትም ነበር። ሁለቱ ባልና ሚስቶች እርቃናቸውን ለመተገን
አንሶላውን እስኪቀደድ ድረስ እየተቃሙ አይኖቻቸውን አፈጠጡ። ባለቤቴ ወይም ባለቤቱ የጭልፊት ድምጿን ለቀቀችው። ሜንቶ ወደ ትራሱ እጁን ሊሰድ ሲል እሳት ለመጥፋት አፉን የከፈተ ማቃረብ ሽጉጤን ላጥ አድርጌ ንቅንቅ እንዳይል አስጠነቀቅኩት። ወንበር ስቤ በአይኖቻቸው ትክክል ግድግዳውን ተደግፌ ተቀመጥኩ። የምናገረው ያለ ይመስሏቸው አፋቸውን ከፍተው ይመለከቱኛል። ቃል ውድ መሆኑን አያውቁም። እነርሱ ቃልን እንደ ወፍ ይንጫጩበታል እንጂ ትርጉም አይገባቸውም። ውዱ ሀብት ለእነዚህ ርኩሳን መባከን እንደሌለበት ማን በነገራቸው? አፋቸው እንዳመጣ በሚዘላብሉት አፋቸው ሲከፈት አብሮ የሚከፈተው የነሱ ባዶ ቃል ዋጋ እንደሌለው አውቃለሁ። ምን ልላቸው እችላለሁ? ከዳችሁኝ፣ ከርታችሁኝ አልበቃችሁ አለ ብላቸው ምን ሊመልሱልኝ? እንተዋወቃለን። ቁሳቁስ ከሞላው አእምሯቸው ውስጥ ቆሻሻ ከሞላ ህሊናቸው ጥግ የሚናጥ ምንም እውነት እንደሌለ እንተዋወቃለን። አንድም ቃል አልተነፍስም። አንድም ቃል እንዲተነፍሱብኝም አልፈልግም። ቃል ውድ ሀብት ነው። ክቡር ድንጋይ ነው። ክቡር ድንጋይ በኬሚስትሪ ቋንቋ ብዙ ንጥረ ነገሮች ተዋህደው የሚገኙበት ድንጋይ ነው። በውስጡ የሚገኙት ንጥረ ነገሮችን ከዋናው ክቡር ድንጋይ በማውጣት ለብዙ ነገር መጠቀም ይቻላል። ለመድኃኒትም ለጥይትም ይውላሉ። ቃልም እንደዛው ነው። ውድ ንዑድ፣ እንደ ቃል ውድ ነገር የለም። የሁሉም ነገር ቁልፍ ማስተር ኪ ቃል ነው። መባከን የለበትም። ወደ ውሻ የሚለወጥ ቃል ነው። ወደ ሰው የሚለውጥም ቃል ነው። መልካም ነገሮችን የሚያመጣውም ቃል ነው። መልካም ነገሮችን የሚወስደውም ቃል ነው። ብርሃኑን የሚያጠፋውም ቃል ነው። ጨለማውንም የሚያነጋውም ቃል ነው። ድሃ የሚያደርገውም ቃል ነው። ሀብታም የሚያደርገውም ቃል ነው። ከኔ አንደበት አይቆሽሽም። ከኔ አንደበት አላገባም አይወጣም። የቃልን ኃያልነት በሕይወቴ ተረድቼዋለሁ። ወደ ውሻ ለውጦኛል፣ ወደ ሰውም መልሶኛል። እነዚህ ከፊቴ የሚቁለጨለጩ ከሃዲያንና መሰሎቻቸው ቃልን ብቻ አይደለም አላግባብ እየተጠቀሙት። ወዳጅነትን አላግባብ ተጠቅመውበታል። መሰሎቻቸው ሰውነታቸውን አላግባብ ተጠቅመውበታል። ነፃነታቸውን አላግባብ ተጠቅመውበታል። የበታችነታቸውን አላግባብ ተጠቅመውበታል። የበላይነታቸውንም አላግባብ ተጠቅመውበታል። ዕውቀታቸውን አላግባብ ተጠቅመውበታል። ድንቁርናቸውንም አላግባብ ተጠቅመውበታል። ኋላ ቀርነትን አላግባብ ተጠቅመውበታል። ቴክኖሎጂንም አላግባብ ተጠቅመውበታል። ሃይማኖታቸውን አላግባብ ተጠቅመውበታል። ዘራቸውንም አላግባብ ተጠቅመውበታል። ፖለቲካቸውን አላግባብ ተጠቅመውበታል። ርዕዮተ ዓለማቸውንም አላግባብ ተጠቅመውበታል። መሰሎቻቸው ሁሉንም አላግባብ ተጠቅመውበታል። ራሳቸውንም አላግባብ ተጠቅመውበታል። ሲንቀሳቀሱ ያሉ መስሏቸው እንጂ በቁም የተቀበሩ ሙታን ናቸው። ራሳቸው ሞተው ሳለ ያን ሞተን ይቀብራሉ። በእነዛ ህቡዕ ቃላት ወደ ዘንዶ ተለውጬ እጥመለመልባቸው ነበር። ነገር ግን እነዛ ህቡዕ ቃላት ለነዚህ ርኩሳን መባከን የለባቸውም። ለ2 ሰዓታት ያህል ቁጭ ብዬ ሳቆለጨለጫቸው ቆየሁ። ስንቱን አሰብኩት ይሆን? ከቀፋፊው ክህደታቸውና አስመሳይነታቸው በቀር ወደ አእምሯቸው የሚመጣው በሕይወታቸው የሰሩት ደህና ነገር የለም። ባዶነታቸውን ለመጀመሪያ ጊዜ ማሰባቸው ነው። የእነሱ የሆነ ምንም ነገር እንደሌለ አእምሯቸው እንደ ገደል ማሚቶ እያስተጋባ ይነግራቸዋል። ከዚህ የበለጠ ቅጣት የለም። ባዶ አእምሯቸው እንደ ባዶ በርሚል እየተንኳኳ ሲያደናቁራቸው በአእምሮ ይሳልኩት። ሁሉንም ነገር ለባለቤቱ መልሰው መሰስ እንዲሉ በፈቅድላቸው ትልቅ ስጦታ ይሆን? ሁሉንም ነገር ጥየላቸው ቢሄድስ? እንደ ሞኝነት ይቆጥሩት ሲሆን ልባቸውንስ የሚሰብረው የትኛው ነው? በዚህ ሰዓት እንኳን የራሴ ሀብት ነፍሳቸው እንኳን በእጄ ናት። ሁሉንም ነገር ለማጠናቀቅ ሽጉጡን ወደ ባዶ ጭንቅላታቸው እንደ ብርሌ መከስከስ በቂ ነው። አነጣጠርኩት። ለረጅም ጊዜ አነጣጠር የቆየሁ የምገድለው ሰው አጣሁ። ባዶ ጭንቅላት ላይ መተኮስ ብርጭቆ ከመስበር አይተናነስም። እስኪ አንድ ሌላ እነሱ ቢሆኑ የሚያደርጓቸውን ነገሮች በማድረግ ባዶ አእምሯቸው ውስጥ አንድ ነገር ልተው ስላሰብኩ ብተዋቸውስ? ይቅር ብላቸውስ? ይገባቸው ይሆን? ለራሴ ህሊና ይሰማኝ እንጂ እነርሱን ባይገባቸውስ? ሁሉን ነገር ሙሉ በሙሉ መረዳት አይቻልም። ይቅርታ ባደርግላቸው ቅር ይላችኋላ? ሳላስበው ተናገርኩ። አይኖቻቸው
ይበልጥ ተጎለጎሉ። ከዚህ ቤት ይዤ መውጣት የምፈልገው መጽሐፌና ልጆችን ብቻ ነው። ሁለቱንም አትፈልጓቸውም። እኔ ደግሞ እናንተ ከፈለጋችሁት ነገር አብልጬ የምፈልገው እነርሱን ነው። አፋቸው ተለጎመ። ተመርቆ የተገለበጠ ሐውልት እንጂ ሰው አልመስልህ አሉኝ። ተነስቼ ወጣሁ። መጽሐፍቴን ቀረቀብኩ። መሮና ቀለብ ወደ መኪናዬ እንዲጭኑ አዝዤ የልጆቼን አይኖች ለመመልከት ጓጓሁ። ጥበቃ ቤቱ ተከፈተ። ሁለቱም ልጆቼ ጉንጫቸው በእንባ ዳክሮ ነበር። ተሯሩጠው ወጡብኝ። ስንላቀቅስ ደቂቃዎች ነጎዱ። እኔም እንደ ልጅ አደረገኝ። አንገታቸው ስር ገብቼ ወዛቸውን እመገባሁ። ከሰዓታት በኋላ ወደ አዲሱ ቤቴ ሄድን። ግሩም መኖሪያ ቤት ነው። ግቢው በአበባ አጊጧል። የቀለብና የምሮ ቤትም በግቢው ውስጥ ተዘጋጅቷል። ልጆቼ ሊለቁኝ አልቻሉም። መልካም ሰዎች እንደሚሆኑ ተስፋ አለኝ። ያለ ተስፋ ማን መኖር ይችላል? ተስፋዬ በሙሉ በእነሱ ብሩህ አይኖች ላይ ሲንከላወስ ተመለከትኩ።